አንድ ታዋቂ ሰው ስለነገራችሁ ብቻ የገዛችሁት ዕቃ የለም። ምናልባትም በአንዲት ታዋቂ ተዋናይ የተዋወቀ ውድ ሎሽን ሊሆን ይችላል። ምናልባትም በአንድ ዘፋኝ የተዋወቀ የታሸገ ውሃ። የታሸገ ውሃውም ሆነ ሎሽኑ ከሌሎች ዕቃዎች የተለየ የሚያደርገውን ነገር አናውቅም። እዛም ማስታወቂያ ላይ ይሄ ነገር አልተገለጸም። ነገር ግን ያ ፕሮዳክት ከሌሎች ፕሮዳክቶች የተሻለ ነው ብለን እንድናስብ የሚያደርገን ነገር ምንድን ነው? ብዙ ጊዜ በእነዚህ ማስታወቂያዎች እንሸወዳለን። ድርጅቶች ምርቶቻቸው ወይም ፕሮዳክቶቻቸው እንዲሸጡላቸውና ማርኬቱ ላይ የተሻለ ማርኬት ሼር እንዲኖራቸው በማሰብ በየዓመቱ ማስታወቂያዎችን ያዘጋጃሉ። ለእነዚህ ማስታወቂያዎቻቸውም በሚሊዮንና በቢሊዮን የሚቆጠሩ ገንዘቦችን ያፈሳሉ። እነዚህ ማስታወቂያዎቻቸው የሚሰሩት ግን መሰረታዊ የሆኑ የስነ ልቦና ማታለያዎችን ወይም እነዚህ የስነ ልቦና ዘዴዎችን ተጠቅመው ነው። ፖለቲከኞችም ቢሆኑ ምርጫ በደረሰ ጊዜ የሰውን ድምፅ እና ፖፑላሪቲ ለማግኘት በማሰብ እነዚህን የስነ ልቦና ማታለያ ዘዴዎችን ይጠቀማሉ። የሚገርመው ግን እነዚህ የስነ ልቦና ማታለያ ዘዴዎች ከኛ ጋር ቅርብ ከሆኑ ሰዎች ጋር በሚኖሩን የዕለት ተዕለት ንግግሮች መካከል እንኳን ብቅ የሚሉ ናቸው። እነዚህን የማታለያ መንገዶች እኛም ሆነ በአካባቢያችን ያሉ ሰዎች አውቀንም ሆነ ሳናውቅ ልንጠቀማቸው እንችላለን። ነገር ግን ሆን ተብሎም ሆነ በአጋጣሚ እነዚህ የማታለያ መንገዶች ንግግራችን ወይም ውይይታችን ላይ የሚያደርሱት ጉዳት ተመሳሳይ ነው። እነዚህ የስነ ልቦና ማታለያ መንገዶች እንዴት እንደሚሰሩ ለማወቅ በመጀመሪያ ሁለት ጽንሰ ሀሳቦችን መረዳት አለብን። የመጀመሪያው የአስተሳሰብ ስህተት ወይም ኮግኒቲቭ ባያዝ ብለን ስንጠራው፣ ሁለተኛው ደግሞ የአመክንዮ ሕጸጽ ወይም ሎጂካል ፋላሲ ብለን እንጠራዋለን። የአስተሳሰብ ስህተት ወይም ኮግኒቲቭ ባያዝ አእምሯችን በሰከንድ ውስጥ በሚሊዮን የሚቆጠሩ ኢንፎርሜሽኖችን ፕሮሰስ ያደርጋል። ጉልበት ለመቆጠብም ሲል አቋራጭ መንገዶችን ይጠቀማል። እነዚህ አቋራጭ መንገዶች ግን ወደ ተባለው መዳረሻ ወይም ወደ ጠበቅነው መዳረሻ ያደርሱናል ማለት አይደለም። እንደውም እውነቱን የማዛባት እድላቸው በጣም ከፍተኛ ነው። እስቲ አእምሮ ራሱን በራሱ የሚዋሽበትን 5 መንገዶች እንይ። እስኪ አንድ ፓሽኔት የሆነ የእግር ኳስ ክለብ ደጋፊን አስቡ። ዳኛው በቡድኑ ላይ ያደላል ብሎ ካመነ አእምሮ ጉልበትን ለመቆጠብ ሲል ዳኛው በጨዋታው ላይ የሰራቸውን ትክክለኛ ውሳኔዎች በመተው ስህተት የሰራባቸውን ጊዜያት ላይ ብቻ ትኩረቱን እንዲያደርግ ያደርገዋል። ይህንንም ኮንፈርሜሽን ባያስ ብለን እንጠራዋለን። ይህም አሁን ያሉንን እምነቶች የሚያረጋግጡ መረጃዎችን አጥብቆ የመፈለግ ባህሪ ሲሆን፣ የሚቃረኑ መረጃዎችንም ሙሉ በሙሉ ችላ ማለት ዝንባሌ ነው። አስቀድመን የምናውቀውን ነገር ማረጋገጥ ለአእምሯችን ጊዜንና ጉልበትን የማይወስድ ነገር ነው። ተቃራኒ መረጃዎችን ተቀብሎ ፕሮሰስ አድርጎ ቀድሞ ከነበረን ፕራዮር እምነት ጋር አንድ ላይ ያንን ነገር አመሳክሮ እውነታውን ፈልጎ ማግኘት ጊዜንና ጉልበትን የሚጠይቅ ነገር ነው። ስለዚህ አእምሯችን ከእንደዚህ አይነት ነገሮች ይቆጠባል። በመቀጠል ብራንዶች ለምን ቆንጆ ተዋናዮች ምርቶቻቸውን እንዲያስተዋውቁላቸው በሚሊዮን የሚቆጠሩ ገንዘቦች እንደሚከፍሏቸው አስቡ። አእምሯችን በተፈጥሮ አንድ ሰው እጅግ በጣም ቆንጆ ስለሆነ ብቻ ወይም ታዋቂ ስለሆነ ብቻ የእሱ አኗኗር ወይም የእሱ ምርጫ ከሌላው የተሻለ ነው ብሎ እንዲያስብ ያደርገዋል። ይህንንም የሄሎ ኢፌክት እንለዋለን። ይህም የአንድ ሰው ጥሩ ባህሪ በሌሎቹ በማናውቃቸው ባህሪዎቹ ላይ ትልቅ ጥላን ሲያጠላ ነው። ስለ እሷ የማናውቃቸውን ነገሮች በሙሉ በምናውቃት ትንሿና ጥሩ ብለን በምናስባት ነገር ፊል የማድረግ ወይም የመሙላት ዝንባሌ ማለት ነው። ሲኒማ ፊልም ለማየት ገብታችሁ ፊልሙን ሳትወዱት አንዴ ከፍዬበታለሁ ጨርሶ ልውጣ ብላችሁ አስባችሁ ታውቃላችሁ? ከዚህም የከፋው አንዳንድ ሰዎች ጥሩ ባልሆነ የፍቅር ግንኙነት ውስጥ 3 እና 4 ዓመት ስለቆዩ ብቻ 3 እና 4 ዓመት መቆየታቸውን እንደ ምክንያት በመውሰድ ከዛ ሪሌሽንሺፕ ላለመውጣት እንደሚወስኑ ታውቃላችሁ? ይህንንም ኮስት ሳንክ ፋለሲ ብለን እንጠራዋለን። ምንም እንኳን እንደማይጠቅመን እያወቅን ቀድመን ጊዜያችንን፣ ጉልበታችንን እንዲሁም ገንዘባችንን ላጠፋንለት ነገር ተጨማሪ ጊዜን፣ ጉልበትንና ገንዘብን ማጥፋት መቀጠላችን የኛ የሰው ልጆች ዝንባሌ ነው። አእምሯችን በነገሩ ላይ ጥረታችን እንደባከነ መስማትን ስለሚጠላ በነገሩ ላይ እንድንቀጥልና ተጨማሪ ጊዜን፣ ጉልበትን፣ ገንዘብን እንድናፈስ ያደርገናል። ይባስ ብሎ አእምሯችን አደጋን በማስላት ወይም በመገመት ረገድ በጣም ደካማ ነው። ሰዎች ተጋኖ በቀረበ የአውሮፕላን አደጋ የዜና ዘገባ ምክንያት በአውሮፕላን መጓዝን ይፈራል። ነገር ግን ይህ ፍርሃታቸው በመኪና ሲጓጓዙም ሆነ መኪና ሲነዱ አይስተዋልም። ምንም እንኳን የመኪና አደጋው ከአውሮፕላን አደጋው የበለጠ አደገኛና ገዳይ ቢሆን። ይህንንም የተደራሽነት አድሎ ወይም አቫይላቢሊቲ ባያዝ ብለን እንጠራዋለን። መረጃው በአእምሯችን ውስጥ ተጋኖና በተደጋጋሚ ስለመጣ ብቻ ከሌሎች መረጃዎች የበለጠ ነው ብሎ የማሰብ አባዜ ማለት ነው። በመጨረሻም እነዚህን 2 ሳሙናዎች ተመልከቷቸው። በእርግጠኝነት ሁላችንም የመጀመሪያውን እንመርጣለን። ነገር ግን ሁለቱም የሚናገሩት ነገር ተመሳሳይ ነው። ይህም በጥሩ መንገድ ለቀረበ መረጃ አዎንታዊ እይታ እንዳለን ያሳያል። ይህንንም the framing effect እንለዋለን። ይህም ግንዛቤያችን በትክክለኛው መረጃ ላይ ሳይሆን መረጃው በቀረበበት መንገድና አቀራረብ ላይ መሰረት አድርጎ እንደሚቀረጽ ያሳያል። እስካሁን የተመለከትናቸው ማታለያዎች በሙሉ
አእምሯችን ለራሱ ያበጃቸው ለራሱ ያዘጋጃቸው ውሸቶች ናቸው። ሁለተኛው ጽንሰ ሀሳብ ወይም አመክንዮአዊ ሕጸጽ ብለን የምንጠራው ደግሞ ስሜቶቻችንን በመቀስቀስ ትክክለኛውን ጀጅመንታችንን እንዳንጠቀምና እውነቱን እንዳንፈልገው በማድረግ ትርጉም የሌላቸውን ነገሮች ትርጉም እንዳላቸው አድርገንና እውነት እንደሆኑ አድርገን የምናስብበት የማታለያ ዘዴ ነው። እነዚህን የማታለያ ዘዴዎች ከመጀመሪያው የተለየ የሚያደርጋቸው ሌሎች ሰዎች መምጣታቸው ነው። ሶሻል ሚዲያ ላይ ስክሮል እያደረጋችሁ የተከራየው ውድ መኪና ውስጥ ተቀምጦ እንዲህ የሚልን ሰው አስቡ። የኔን የፎሬክስ ኮርስ ግዙ እና እንደኔ መኖር ትችላላችሁ። አእምሯችን እነዚህን ሁለት ነጥቦች ለማገናኘት ይሞክራል። የእሱን ሀብታም መሆን ከእሱ የፎሬክስ ትሬድ ማድረግ ጋር። ስለዚህ ይሄ ሰው ፎሬክስ ትሬድ በማድረጉ ሀብታም ሆኗል ብለን እንድናስብ ያደርገናል። ነገር ግን ይህ የተሳሳተ ምክንያት ወይም ፎልስ ኮዝ ተብሎ የሚጠራ የማታለል ስልት ነው ወይም ፋላሲ ነው። ይህ የሚፈጠረው ሁለት ነገሮች በተመሳሳይ ሰዓት ስለተከሰቱ ወይም ኤግዚስት ስላደረጉ ብቻ አንዱ አንዱን አስከትሏል ወይም አንዱ አንዱን ኮዝ አድርጓል ብለን የምናስብበት የፋላሲ አይነት ነው። ምናልባት ይሄ ሰው ሀብቱን ወርሶት ሊሆን ይችላል፣ ወይም ቪዲዮን ለመቅረጽ ለጥቂት ሰዓታት ብቻ ያንን መኪና ተከራይቶትም ሊሆን ይችላል። ሀብታምም ቢሆን እንኳን ሀብታም የሆነው ያንን የፎሬክስ ኮርስ ለእኛ በመሸጥ እንጂ እዛ ኮርስ ላይ ያሉትን ዘዴዎች በመጠቀም አይደለም። ይህንን አስተዋላችሁት? በአካባቢው ያሉት ሰዎች ብቻ ያንን ነገር ስላደረጉና ልክ ነው ብለው ስለተቀበሉ እሷም ያንን ነገር ልክ ነው ብላ ተቀብላለች። ይህ ማታለያ በአብዛኛው ጊዜ የሚመነጨው ከፍተኛ የማህበራዊ ጫና ወይም ፊር ኦፍ ሚሲንግ አውት ብለን የምንጠራው የፍርሃት አይነት ሲኖር ነው። ይህንንም ባንድዋገን ፋላሲ ብለን እንጠራዋለን። ሶሻል ክሪቸሮች በመሆናችን በማህበረሰቡ ውስጥ ፓርት ኦፍ ዘ ሶሳይቲ ወይም የማህበረሰቡ አካል የመሆን ፍላጎት አለን። ነገር ግን አንድ ሀሳብ ወይም አንድ ድርጊት ብዙ ሰዎች ስለተቀበሉትና ልክ ነው ብለው ስላሰቡ ብቻ ነገሩ ልክ አይሆንም። አባትየው የግራፊክስ ዲዛይን የሚለውን ፍጹም ውድቀት ወይም ህይወትህን ታበላሻለህ የሚል ትርጉም ሰጥቶ ሁለት የተሳሳቱ ምርጫዎችን ለልጁ አቅርቧል። ይህን የተሳሳተ ምርጫ ወይም ፎልስ ዳይሌማ ፋላሲ ብለን እንጠራዋለን። ሌሎች መካከለኛ ምርጫዎች በመሃል እንዳሉ ችላ በማለት አንዱን ሁኔታ አርቲፊሻል በሆነ መንገድ ወደ ሁለት ጽንፍ ሀሳቦች በመጎተት ለልጁ ፎልስ ዳይሌማን ሰጥቶታል። ወይ ህክምናን መርጦ ቤተሰቡን ማኩራት ወይም ደግሞ ግራፊክስ ዲዛይንን ተምሮ ህይወቱን ማበላሸት። ነገር ግን በእነዚህ ሁለት ኤክስትሪም በሆኑ አማራጮች መካከል ብዙ አማራጮች አሉ። ይሄ ልጅ ህክምናን እየተማረ ጎን ለጎን ግራፊክስ ዲዛይን የሚማርበትን ሁኔታ ማመቻቸት ይቻላል። ካልሆነም ደግሞ ግራፊክስ ዲዛይን ተምሮ ሰክሰስፉል የሚሆንበትን ወይም ስኬታማ ሆኖ ቤተሰቡን የሚያኮራበትን መንገድ ማውራት ይቻል ነበር። ነገር ግን እነዚህን ነገሮች በሙሉ ዲስካርድ በማድረግ አባትየው ለልጁ ፎልስ ዳይሌማን ሰጥቶታል ወይም የተሳሳቱ ሁለት ምርጫዎችን ሰጥቶታል። ሁለቱም ሰዎች የችኮላ ድምዳሜ ፈጽመዋል። ይህንንም ሃስቲ ጀነራላይዜሽን ብለን እንጠራዋለን። ይህ ደግሞ የሚፈጠረው በትንሽ ናሙና ላይ ወይም በትንሽ ሳምፕል ላይ ትልቅና አጠቃላይ የሆነ ድምዳሜ ላይ ስንደርስ ነው። ሁለቱም ከአንድ ሰው ባህሪ በመነሳት ሴቶቹ ለወንዶች፣ ወንዶቹ ለሴቶች ያንን ባህሪ አትሪቢዩት አድርገውታል። በአንድ መጥፎ ኤክስፔሪንስ ተመስርተን በቢሊዮን የሚቆጠሩ ሰዎችን በዛ ልንገልጻቸው አንችልም። እዚህ ጋር ደግሞ እሱ ያቀረበውን የሂሳብ ችግር ወይም የፋይናንስ ችግር ወደ ፍቅር ፈተና ቀየረችው። ይህንን ደግሞ አፒል ቱ ኢሞሽን ብለን እንጠራዋለን። ሰውየው ላቀረበው ምክንያታዊ የሆነ አርጊመንት ኢሞሽናል የሆነ መልስ ነው የመለሰችው። በተደጋጋሚ ሮማንቲክ ፊልሞችን ለምንመለከትና ልቦለዶችን ለምናነብ ሰዎች ምናልባት የሷ ሪስፖንስ ልክ ነው ብለን ልናስብ እንችል ይሆናል። ምናልባት ባነበብናቸው መጽሐፎችና ባየናቸው ፊልሞች ፍቅር ብቻውን ለሪሌሽንሺፖች ወይም ለትዳሮች በቂ ነው ብለን እንድናስብ ሊያደርገንም ይችላል። እዚህ ጋር የእሱ ፕራክቲካሊ ማሰብና ከወጪ ቀሪ አስልቶ በቂ ገንዘብ የለንም ብሎ መናገር የሮማንሱ ኤነሚ ወይም የፍቅራቸው ጠላት አድርገን እንድናስበውም ሊያደርገን ይችላል። ነገር ግን እሷ እንዳለችውን በመካከላቸው ያለው ያ ጥልቅ ፍቅር የቤት ኪራያቸውንም ሆነ መንዝሊ ኤክስፔንሳቸውን አይከፍልም። ይሄኛውን ደግሞ ከተመለከታችሁ በኋላ ምናልባት ለሰውየው ታዝኖ ይሆናል። ለሰውየው ካዘናችሁ በሬዲየሪንግ ፋላሲ ተሸውዳችኋል ማለት ነው። የሬዲየሪንግ ፋላሲ የሚፈጠረው ከመጀመሪያው አርጊመንት ጋር ኢሬሌቫንት የሆነ ቶፒክ ወይም አላስፈላጊ የሆነ አዲስ ቶፒክ ሲጨመር ነው።
ይህም አቴንሽናችንን ከመጀመሪያው አርጊመንት ወደ ሁለተኛው ወይም አዲስ ወደ ሆነው ቶፒክ እንዲዞር ያደርገዋል ማለት ነው። ለሰውየው ባዘናችሁበት ቅጽበት ሚስቱ ለሰውየው የጠየቀችውን ጥያቄ እንዳልመለሰ ግን አላስተዋላችሁ። እሷ ለደህንነታቸው አስፈላጊ የሆነ ጥያቄን አነሳች። እሱ ደግሞ እሷን ለማዘናጋት ስሜታዊ የሆነ ሀሳብ ሰነዘረ። በዚህ መሀልም የመጀመሪያው ጥያቄ ተረሳ፣ በሩን እንዳልቆለፈው። ከሰዎች ጋር በምናደርጋቸው ንግግሮች መካከል እንደዚህ አይነት ፋላሲዎች ወይም እንደዚህ አይነት ማታለያዎች ብቅ ሲሉ ጮሆ እነዛን ነገሮች መጥቀስና እንዲሁም እነዚህን ሰዎች መሳሳታቸውን መናገር ችግሩን አይፈታውም፣ እንደውም የበለጠ ያባብሰዋል። ይልቁንም የተሻለው አማራጭ ረጋ ብለው ጥያቄዎችን መጠየቅ ነው። ጥያቄዎች ፋለሲው ወይም ሽወዳው በራሱ ጊዜ ራሱን እንዲገልጥና የተሳሳተ መሆኑን ራሱ እንዲያሳይ ያደርጉታል። ምክንያታዊ አስተሳሰቦችን ክርክሮችን ለማሸነፍ አይደለም የምንጠቀመው፣ ይልቁንም እውነታውን ፈልጎ ለማግኘት ነው። በአካባቢያችን ያሉ ሰዎች እንደዚህ አይነት ስህተቶችን ሲሰሩ ስንመለከት ስህተት መሆናቸውን ከመንገር ይልቅ ጥያቄዎችን በመጠየቅ ስህተታቸውን ራሳቸው ሪያላይዝ እንዲያደርጉ ወይም ራሳቸው እንዲረዱ ማድረግ ነው። እኛም ብንሆን እንደዚህ አይነት ስህተቶችን ስንሰራ መሳሳታችንን ማመን አለብን። በቀጣዩ ጊዜ ደስ የሚል ማስታወቂያ ስትመለከቱ፣ ፖለቲከኞች የምረጡኝ ቅስቀሳ ሲያደርጉ፣ እንዲሁም በአካባቢያችን ያሉ ሰዎች ጋር የተለያዩ እንዲህ የጦፈ ክርክር ውስጥ ስንገባ አንድ ነገር ራሳችሁን ጠይቁ። እየተመራሁ ያለው በእውነታው ነው ወይስ ተሸውጃለሁ?